እስኪ እውነቱን እናውራ። ቴስላና BYD እንዴት አድርገን ነው እነዚህን ሁለት መኪኖች የምናነጻጽራቸው? ቆይ የዛሬ ቪዲዮ በእነዚህ ሁለት መኪኖች ንጽጽር ላይ የተመረኮዘ አይደለም። ንጽጽሩን በእኛ በኩል አይሆንም፣ ንጽጽሩ በባለሙያዎች በኩል ይሆናል። ነገር ግን ከንጽጽር ጋር በተገናኘ አንድ ሐሳብ ወይም አንድ ነገር ከሌላ ነገር ጋር ስታነጻጽሩ በእንግሊዝኛ ቋንቋ እንዴት አድርጋችሁ ነው የምታነጻጽሩት? አንዱ እሱ። ሁለተኛ ደግሞ ማወቅ ያለባችሁ የንጽጽር ቃላት ምን ይመስላሉ? ምንስ ናቸው? ለንጽጽር ማድረግ ስንፈልግ ምን እንጨምርባቸዋለን? እነዚህን በሙሉ በዛሬ ቪዲዮ ትማራላችሁ። ስለ ንጽጽር ስታወሩ ማወቅ ያለባችሁ ወሳኝ ነጥብ አለ። የመጀመሪያው ንጽጽር ራሱ በምን አይነት ቃላት ልንጠቀም እንችላለን? ወይም ንጽጽር ለመፍጠር ምን አይነት የእንግሊዝኛ ቃላት እንጠቀማለን? ምክንያቱም እንደምታውቁት የእንግሊዝኛ ቃላት በብዙ መልኩ ይከፈላል። ማለትም ስሞች አሉ፣ ከዛን ግሶች አሉ፣ ከዛን ቅጽል ቃላት አሉ፣ ከዛን አድቨርብስ ደግሞ አሉ፣ ወይም ደግሞ የአድቨርብስ የምንጠራቸው እንዲህ እያለ ሊሄድ ይችላል። ወይም ደግሞ ኮንጃንክሽንስ ወይም ደግሞ አያያዥ ቃላት ሊኖሩ ይችላሉ። ስለዚህ አንድ ንጽጽር እንዲከናወን ወይም ንጽጽር ለማሳየት ስንፈልግ የትኛውን አይነት ቃል ነው የምንጠቀመው የሚለው እስኪ ግልጽ ላድርግላችሁ። መጀመሪያ የምንጠቀመው ምንድነው? አድጀክቲቭስ ይባላል። እስኪ ድጋሚ አድጀክቲቭስ ምን ማለት ነው? አድጀክቲቭስ ማለት ስሞችን የሚገልጹ ቃላት ወይም ደግሞ የስሞችን ሁኔታ የሚያሳዩ ቃላት ናቸው። ቢዩቲፉል ስንል ምን ማለት ነው? ቆንጆ አይደለ? ስለዚህ ሺዝ ቢዩቲፉል ብል ምን እያልኩኝ ነው? እሷ ቆንጆ ናት እያልኩኝ። ስለዚህ እሷነቷን እንዳለ ሆኖ ከዛ በኋላ የእሷን ስም ማለት ነው የሚገልጸው ነገር ምንድን ነው? ቢዩቲፉል የሚለው። ስለዚህ ቆንጆናዋን የገለጸው የትኛው ቃል ነው? ቢዩቲፉል የሚለው ቃል ነው። ስለዚህ ይሄ ቅጽል ቃላት የሚባሉት እነሱን ቃላት ናቸው። በአንድ ወይም በሁለት ነገሮች መሃል ንጽጽር ማሳየት ብንፈልግ ኮምፓራቲቭ አድጀክቲቭስ አርገናቸው ቃላቶቹ ከዛም መጠቀም እንችላለን ማለት ነው። ኮምፓራቲቭ አድጀክቲቭስ ማለት ነው ስንል ደግሞ ኮምፓራቲቭ ራሱ የሚለውን ቃል ራሱ ቃሉ ይገልጸዋል። ኮምፔር የማድረግ ነው። ኮምፔር ማለት ማነጻጸር ማለት ነው። ስለዚህ ኮምፓራቲቭ ስንል የንጽጽር ማለት ነው። አድጀክቲቭስ የንጽጽር ቅጽሎች እያለ ነው ማለት ነው። አያችሁ? ስለዚህ አንድ ቃል አንድ አድጀክቲቭ ማለት ነው ከተለመዱ ማለት ውጪ ማለት ነው። አንዳንዱ ትንሽ ዊርድ የሆኑ ወይም ደግሞ ኢሬጉላር የሆኑ ትንሽ መልካቸው የሚለወጥ አለ። ግን በተለምዶ አጫጭር ቃላት፣ አደራ በደንብ አዳምጡኝ፣ አጫጭር ቃላት ወይም ደግሞ የሲላብልስ ነው የቫውልስ ቃላቶች የቫውልስ ሌተሮች ያልበዙበት ቃል ከሁለት በላይ ወይም ደግሞ ሁለትና ከዛ በላይ የሆኑባቸው ቃላት ሲሆኑ ሌላ መልክ አላቸው። ግን ከዛ ባነሰ ከሆነ ለምሳሌ አንድ ሲላብል ካለ ወይም አንድ ቫውል ካለ ምን እናደርጋለን ማለት ነው? ያን ቃል የንጽጽር ቃል ለማድረግ ስንፈልግ የምንጨምረው ምንድነው? ኢአር ብቻ። እስኪ ወይም ደግሞ ኢአር ብቻ ሳይሆን IER ሊሆን ይችላል። በምን ምናልባት የቃሉ መጨረሻ ፊደል ዋይ ከሆነች ነው። ዋይን አንስተን በዋይ ቦታ አይን ተካና ከዛን ኢአር እንጨምራለን። ስለዚህ ኢየር ይሆናል ማለት ነው። ይሄ በምሳሌ ሃፒ የሚለውን ቃል ታውቁታላችሁ። ሃፒ። ስለዚህ ሃፒየር ስንል የንጽጽር ቃል አደረግነው ማለት ነው። ይሄ በተለምዶ የምናውቃቸው የሲላብል መጠናቸው አናሳ የሆነ ወይም ደግሞ አጠር ያሉ ቃላቶች ናቸው፣ የቅጽል ቃላት ማለት ነው። አንዳንድ ለምሳሌ ጉድ የሚባል ቃል ታውቁታላችሁ አይደል? ጉድ ጥሩ አይደለ? እነዚህ መደበኛ ያልሆኑ ናቸው። መልካቸው እዚህ ጋር ይለወጣል ቶታሊ። ጉድ ከዛ በኋላ ንጽጽር ቃል ማድረግ ስንፈልግ ምን እናደርገዋለን? better እናደርገዋለን። ጭራሽ አይገናኝም አይደለ? ጉደር ማለት አንችልም። አደራችሁ ኢአር አንጨምርም። እዚህ ጋር ትንሽ irregular የሚባላሉ እነዚህ ሰው good ከዛን better ለምን? ንጽጽር ከሌለስ ማለትም በአንድ ነገር እና በሌሎች ነገሮች ላይ ያ ነገር ጎልቶ የሚታይ ከሆነ ለምሳሌ እሱ ምርጡ አስተማሪ ነው ማለት ስትፈልጉ he is the best teacher ነው የምትሉት አይደለ? ስለዚህ better የነበረችው ንጽጽር ቃል ነው። ስለዚህ this teacher is better than that teacher ስትሉ ይሄ አስተማሪ ከዛኛው አስተማሪ ይሻላል ያላችሁ። ግን this is the best teacher ስትሉ ግን ምን ማለት ነው? ንጽጽር የለም አጠቃላይ ማለት ነው። ከሌሎች አስተማሪዎች በሙሉ ተነጥሎ የወጣ ወይም ደግሞ የሚለይ ያላችሁ ነው። the best ምርጡ ያላችሁ ነው ማለት ነው አይደለ? ሶስት እንትኖች አሉት ማለት መልኮች አሉት። ጉድ ዋናው ቅጽላችን ነው አይደለ? ከዛን ለንጽጽር ማድረግ ስንፈልግ better እናደርገዋለን። ከዛን ቀጥሎ ደግሞ ለንጽጽር ምንም እንደሌለ ማሳየት ስንፈልግ best እንጠቀማለን። ይሄ ምን ይባላል ደግሞ? ሱፐርላቲቭ አድጀክቲቭስ ይባላል። ወይም ሱፐርላቲቭ አድጀክቲቭ ሱፐር ማለት ምንድነው? በቃ አቻ የሌለው ነገር ማለት ሱፐር ስንል አቻ የሌለው ነገር ነው። ሱፐርላቲቭ አድጀክቲቭ ሲባል አቻ የሌላቸው ነገሮች እያለ ነው ማለት አንዱ ነው። ሌላው ባድ ታውቁታላችሁ። ባድ መጥፎ አይደለ? ስለዚህ ባድ ራሱ ቃሉ ቅጽል ከሆነ ለንጽጽር ስናደርግ እናደርገዋለን ወርስ
በጣም ጥሩ worse በደንብ አዳምጡ የመላሴን አወጣጥ worse በጣም ጥሩ ስለዚህ ንጽጽር so she's worse than her ስንል ማለት ነው እሷ ከሷ ትብሳለች ያለው አይደለ እሺ ንጽጽር የሌለ እንደሆነ ወይም ደግሞ superlative ያለውን ስሜት መግለጽ ስንፈልግ she's the worst ስንል እሷ ከመጥፎች ሁሉ መጥፎ የተባለች ነው ያለችው ማለት ነው ስለዚህ ጥግ ድረስ ደርሳለች ምንም ንጽጽር የለው ከሌሎቹ ጋር ምንም አትገናኝ worst እንላለን worst good job ሶስተኛው እነዚህ ያልተለመዱ መደበኛ ያልሆኑ ቅጽሎች ናቸው little ታውቁታላችሁ ትንሽ ማለት ነው አይደል little ወይም ደግሞ little እሺ little ካል ትንሽ ከሆነ ለንጽጽር ማለት ስንፈልግ ምን እናደርጋለን ቃሉ less ይሆናል less it's less than that one ከዛኛው ያንሳል ያለ ነው ማለት ነው ስለዚህ ንጽጽር አለ ማለት ነው አንድና አንድ ሁለት ነገሮች አሉ ከአንዱ ያንሳል ያለ ነው this is less than that one እሺ ሌላው ንጽጽር ከሌለስ በአጠቃላይ ምንም አይነት ንጽጽር የለም ማለት ስንፈልግ ምን እንችላለን least ይሆናል ማለት ነው so this is the least ስንል ንጽጽር የለም ማለት ነው ይሄ የመጨረሻው ያለ ነው ማለት ነው this is the least that I can do ወይም this is the least I can do የመጨረሻ ማድረግ የሚችለው ነገር እሱ ነው ወይም ደግሞ ትንሹ ማድረግ የሚችለው ነገር እሱ ብቻ ነው ያላችሁ okay so least less little ይሄ እንዳልኳችሁ መደበኛ ያልሆኑ ነገሮች ናቸው መደበኛ ግን የሆኑ እና አጫጭር የሆኑ ነገሮች ካሉ እናረጋቸዋለን er ብቻ ጨምረን ንጽጽር ቃላት ማድረግ እንችላለን okay ቅድም እንዳየነው ማለት ነው happier ሌላም እንደዚህ አይነት ቃላቶች አሉ በer የምንችለው ለምሳሌ earlier እንላለን ማለት ነው okay እሺ አሁን ደግሞ አንዳንድ ቃላቶች ደግሞ ረዘም ያሉ ቃላቶች አሉ ማለትም ሲላብላቸው የበዛ በዛ ላይ በፊደል ቁጥር ራሱ ትንሽ የሚበዙ ቃላቶች አሉ እነዚህን ቃላት ሲኖሩ የንጽጽር ማድረግ ስንፈልግ ምን እንጨምርባቸዋለን er እንጨምርባቸዋለን ወይስ ምንድነው እንጨምርባቸው ልንገራችሁ አሁን በምሳሌ እንመልከት serious የሚባለውን ቃል ታውቁታላችሁ አይደል serious የምር አይደል he's serious ስንል እሱ ማለት ያው አምራሪ ሰው ነው ያለው ማለት ነው serious አሁን ንጽጽር ማለት በሁለት ሰዎች መሃል አንዱ የትኛው serious መሆኑን መግለጽ ስንፈልግ he's more serious than I እሱ ከኔ ይበልጥ serious ነው ያለ ነው ማለት ነው he's more serious than I ካስተዋላችሁ ንጽጽር እስካለ ድረስ than የሚባለውን ቃል አይጠፋም than ስለዚህ he's more serious than so more ደግሞ ተጠቀምን እዚህ ጋር ዋናው ሐሳባችን ሞር ላይ እናተኩር ብዬ ነው እቺ ዛን እንዳትረሱልኝ ዛን ሁሉ ጊዜ ያለች ብለናል ንጽጽር እስካለ ድረስ ስለዚህ more serious ለምን seriouser ማለት አንችልም er መጨመር አንችልም እዚህ ጋር ብዙ ሲላብል ስላለ ማለት ነው ስለዚህ more serious እንላለን okay ንጽጽር ከሌለስ ወይም ደግሞ አቻ የሌለው ነገር ከሆነ ያ ነገር ምን እናደርጋለን most እንጨምራለን he's the most serious person in the room ስንል ክፍሉ ውስጥ serious የሚባለው ሰው እሱ ብቻ ነው ያለው ማለት ነው ስለዚህ ንጽጽር የለም ማለት ነው he's the most የጨመርነው ምንድነው most እዛ ጋር ንጽጽር ምን ተጠቀምን more እዚህ ጋርስ most ስለዚህ more እና most ብቻ ለዋውጠን መጠቀም ነው የሚጠበቅብን ማለት ነው ንጽጽር ካለ more እንላለን ንጽጽር ከሌለስ the most ወይም most እንላለን ማለት ነው ሌላ ምሳሌ ልመልከት boring ታውቁታላችሁ ቃል boring የበለጠ አሰልቺ ማለት ስንፈልግ ወይም ደግሞ ይሄ አሰልቺ ማለት ስንፈልግ boring እንላለን አይደል አንዱ ጉዳይ አሰልቺ ነው the movie is boring ስንል ሙቪው ቦሪንግ ነው ያለው ወይም አሰልቺ ነው እሺ ከዛ በኋላ ንጽጽር ማድረግ ብንፈልግ በሁለት ፊልሞች መሃል this movie is more boring than the other one okay ስለዚህ ይሄኛው ሙቪ ከዛኛው ሙቪ ምን ያደርጋል ይደብራል ወይም ደግሞ ደባሪ ነው ያላችሁ ማለት ነው ንጽጽር ከሌለ this movie is the most boring movie I've ever seen ካላችሁስ ይሄ ፊልም ካየኋቸው ፊልሞች በሙሉ ደባሪ የሚባለው ይሄኛው ነው ያላችሁ this movie is the most boring movie I've ever seen እሺ amazing የሚለው ቃል ተመሳሳይ more amazing it's more amazing ንጽጽር ማድረግ ስትፈልጉ ማለት ነው ንጽጽር ማድረግ ካልፈለግንስ the most amazing ወይም ደግሞ most amazing እንላለን ለምሳሌ አዲስ አበባችን ቆንጆ ናት አይደለ the most vibrant the most amazing ካላችሁ the most amazing city in the whole continent ስለዚህ በአፍሪካ ኮንቲኔንት ውስጥ ቆንጆና amazing የምትባል ወይም የምታምረዋን አስደሳች የምትመዝማን ነው ቆንጆ የሆነችውን ከተማችን አዲስ አበባ ያለው so the most እሷን አትነጥለን ያወጣ ነው ንጽጽር የለም ያለ ነው ማለት ነው okay the most amazing city honest የሚለውን ቃልስ honest በጣም ጥሩ ስለዚህ ምን እናደርጋለን አሁንም more honest he's more honest than you እሱ ካንተ ይበልጥ እውነተኛ ነው ያላችሁ ማለት ነው he's more honest than you አሁን ምንም ንጽጽር ከሌለ he's the most honest person ስትሉ the most ስትሉ ንጽጽር የለም ማለት ነው በአጠቃላይ ሌላ እንደሱ ታማኝ ሰው የለም ወይም እንደሱ እውነታዊ የሆነ ሰው የለም ያላችሁ ነው ማለት ነው excited ተመሳሳይ ነገር ነው more excited ንጽጽር ከሌለ most excited okay more scared I'm more scared than you ካንተ ይበልጥ እኔ ፈርቻለሁ ያልኩኝ ማለት ነው I'm more scared
than you ንጽር ከሌለ ደግሞ he's the most scared person in this room በክፍሉ ውስጥ ያሉት ማለት በጣም የሚፈራ ሰው እሱ ብቻ ነው ያላችሁ ማለት ነው። ንጽር የለም ማለት ነው። tired ምን እናደርጋለን? more tired I'm more tired than you ካንተ ይበልጥ እኔ ደክሞኛል እያልኩኝ ነው ማለት ነው። ንጽር እያደረኩኝ ነው። okay so she's the most tired person in this room በዚህ ክፍል ውስጥ የደከመችው በጣም የደከመችው እሷ ናት እያለ ነው ማለት ነው። okay early የሚለውን ቃል ስንመጣ ግን አሁን more አይደለም እንጠቀመው። ለምን early ያለው ከዛን earlier እናደርጋለን ማለት ነው። የምን የንጽጽር ቃል ሲሆን earlier I came earlier than you ካንተ ቀድሜ ነው የደረስኩት እያልኩ ነው። ንጽጽር እያደረኩኝ ነው ማለት ነው። earliest ስንል ደግሞ ንጽጽር ሳይኖር ሲቀር ነው earliest okay ሌላው late later ንጽጽር ቃል ሲሆን later ይሆናል ማለት ነው። ንጽጽር ቃል ከሌለ ደግሞ latest እናደርጋለን ማለት ነው። latest የሱፐርላቲቭ መልኩ latest ይባላል። ሌላው important more important most important የመጨረሻው interesting more interesting most interesting አያችሁ እነዚህን የንጽጽር ቃላት ስትጠቀሟቸው በተለምዶ በህይወታችን ውስጥ የምንጠቀማቸው ንጽጽር ቃላት ናቸው። አድጀክቲቮቻቸው አሉ ወይም ዋናው ቃላቶቹ አሉ። ከነዚያ ቃላት እንዴት አውጥታችሁ የንጽጽር ቃል መፍጠር ትችላላችሁ ወይም ሐሳባችሁን በሁለት ነገሮች መሃል እንዴት ታነጻጽራላችሁ የሚለውን በዛሬ ቪዲዮ በተወሰነ መልኩ እንግዲህ ሰፋ ያለ ቪዲዮ ያስፈልገዋል፣ ግን ቢያንስ መሰረታዊ ነገሩን ይዛችኋል ብዬ አስባለሁ። ጥያቄም ካለ ተቸገራችሁት ነገር ካለ ምንም አይነት ነገር ይሁን በዚህ በኮንታክት በስልኮቻችን መደወል ትችላላችሁ፣ አሊያም ደግሞ በኮሜንት ላይ መጠየቅ ትችላላችሁ። የዛሬው ግን በዚሁ ተጠናቀቀ። ለሚቀጥለው ደግሞ አዲስ ትምህርት ይዤላችሁ እስክመጣ ድረስ በቸር እንቆይ። ሰላማችሁ ይብዛልኝ።